ከምንም በላይ ያስገረመኝ ፓርትቱ ነው። በሳምንቱ ተመልሻለሁ። እንግዲህ ዛሬ ለሁላችን ህይወት የሚሆን አንድ ቪዲዮ ይዤላችሁ መጥቻለሁ። ሁለት ቪዲዮዎች ናቸው፣ ተከታታይ ናቸው። ጨርሳችሁ እንድታዩ ትጋብዛችኋል። እንዴት አድርገው ሰዎች ሰይጣንን ወደ ቤታቸው እንደሚጠሩት ቁልጭ አድርጎ የሚያሳይ ቪዲዮ ነው። ሁለቱንም ቪዲዮ አሳያችኋል እና ደግሞ እናንተ ያላችሁን ሀሳብ በኮሜንት ላይ ታስቀምጡልኛላችሁ። ቪዲዮዎቹን እናያቸው እስኪ። አፍሽን ዝጊ። አፏን አትዘጋም እንዴች? ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ። ባለፈው የትም ስትንዘላዘይ ዝም አልኩሽ። አሁን ግን አላልፍሽ። ምን? እኔ ነኝ የትም የምንዘላዘው? አዎ አንቺ። ቆይ አንቺ ግን እንዴት ነው የሚያደርግሽ? ቆይ ማንን ተማምነሽ ነው አንቺ? በእናትህ ዝም በል። 2 ዓመት ሙሉ ያንተን ፍቅር ሁለት ዓመት አይገርምሽ? ጥርግ ማለት ትችያለሽ። አንተ ብቻ የምትለውን የመቀበል ግዴታ የለብኝም። ግዴታ አለብሽ። የምለውን ሁሉ ትሰሚኛለሽ። ምን አለ ጋብዞኝ ገብቼ ሞቅ ባደርግላቸው። አርፈሽ ተቀመጪ። ቆይ አንቺ ሴትዮ ምን ይሁን ነው የምትይው? አንተ ራስህ ምን ይሁን ነው የምትለው? ኋላ ግን ሰይጣኔን አታምጪ። ያ ጋበዙኝ፣ ጋብዘውናል፣ እንግባ። ወዬ ራስህን እንደ ወንድ ነው እንደምታየው? የዚህ ቤት አባወራ እኔ ነኝ። እኔ የምልሽን ትሰሚያለሽ። ጭራሽ ልትገዛኝም ያምራል። በደንብ አድርጌ እገዛሻለሁ። ማን ስለሆነ ነው እሱ? ቆይ አላበዛውም እንዴ? ምንድን ነው ይሄን ያህል ገረድ ያደርግሻል? ሴት ስለሆንሽ መናቁ ነው? አትስሚው፣ ሲያፈጣ አፍጭበት። በዩ ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ። ሁሉም ይጮሁልሻል። ከዚህ በፊት በጣም ብዙ ጊዜ ታግሼሻለሁ። ወንድ ነኝ ብለህ ነው የምታስበው? አፍሽን ዝጊ። አፏን አትዘጋም እንዴች? እንዴ እሷ አፏን የማትዘጋ ከሆነ ለምን አንተ አታዘጋላትም? እንዴት አይነት ንቀት ነው ይሄ? ምን አይነት መዳፈር ነው? ሂድ አንተ አፏን አዘጋት። ንግግሯ አያናድም? ምን አይነት ንቀት ነው? አፏን አዘጋት በላት። በል ሂድ። አሁን ደግሞ የለፋንበትን ስራ ውጤቱን እንጠብቃለን። ያ ፎሎሚ እንከተላታለን። እሷ ይቀጥላል። የሚገርም ነው ብቻ ማለት ቁልጭ አድርገው ነው በዚህ ቪዲዮ ላይ የእያንዳንዳችንን ህይወት እንዴት አድርገን ክፉ ነገሮችን ወደ ራሳችን እንደምንጠራቸው እንግዲህ በደንብ አድርገው ነው ያሳዩኝ። ቪዲዮውን እያንዳንዷን እንትን በደንብ ነው ያስቀመጣችኋት። ሲኗን በተለይ ደግሞ እጁን እንዲጨብጥ ያደረክበት ይሄ የሰበሰብክለት ፓርት ላይ በቃ አስገራሚ፣ በጣም በቃ የሚገርም ቪዲዮ ነው። የእውነት ለመናገር ቁልጭ አድርጋችሁ ነው የሰራችሁት። የእያንዳንዳችን ህይወት ላይ የሚከሰቱ ነገሮች ናቸው። ለቅስፈት ማለፍ የምንችላቸውን ነገሮች እንደዚህ እንግዲህ ብዙ በህይወታችን ትልልቅ ነገሮችን የምናጣባቸው ሁኔታዎች ይፈጠራሉ ማለት ነው እና ብዙ ሰዎች ሴጣኔን አታምጣው፣ ሴጣኔ መጣ ምናምን እያላችሁ የምትናገሩ ሰዎች ወይ ከሰው ጋር ክፉ ደግ ስትነጋገሩ ሊሆን ይችላል። በማንኛውም ሁኔታ ውስጥ ሆናችሁ እንደዛ የምትሉ ሰዎች ይህንን ቪዲዮ ካያችሁ በኋላ ታስተካክላላችሁ ብዬ አስባለሁ። ወደ ቤታችሁ ጠርታችሁ ክፉ ነገርን ቤታችሁን ወደ አልሆነ መንገድ ከመቀየር በፊት ቆም ብሎ ማሰብ እንግዲህ በጣም አስፈላጊ ነው እላለሁ። ይሄ በትዳር ብቻ አይደለም፣ በተለያየ በስራ ሁኔታ ውስጥ፣ በጓደኝነት፣ በተለያየ ሁኔታ ውስጥ እንደዚህ አይነት ነገሮች ይፈጠራሉና ይሄንን ቪዲዮ ካያችሁ በኋላ ብዙ ሰዎች በዚህ ጉዳይ ላይ ራሳችሁን ታስተካክላላችሁ ብዬ አስባለሁ። ግን ይሄ ቪዲዮ ፓርትቱ አለው የሚገርመው እና ከምንም በላይ ያስገረመኝ ፓርትቱ ነው። ምነው ቀዘቀዘ ፍቅራችን የሚል ፍሪጁ ስለገባ ነው ይባልሽ። ተመልሰናል አድማጮቻችን፣ እየተከታተላችሁ የምትገኙት የሙዚቃ ግብዣ ልዩ ዝግጅታችንን ነው። አድማጭ መስመር ላይ ገብቷል። ሄሎ አድማጫችን። ሄሎ፣ ማን እንበል? እንተዋወቅ። ሜላት እባላለሁ። ሜላት፣ ምን እንታዘዝ? ሙዚቃ ለመጋበዝ ፈልጌ ነበር። ይቻላል። ሙዚቃው ለማን ይሁንልሽ ሜላት?
ተጋባዡ ራሱን ያውቀዋል። ተጋባዡ ራሱን ያውቀዋል ብላለች ሜላት። ምን የሚለውን ሙዚቃ እናድርስልሽ? ምን ነው ቀዘቀዘ ፍቅራችን የሚል ፍሪጁ ስለገባ ነው ይበልሽ። ምን ነው ቀዘቀዘ ፍቅራችን ታቀዘቅሹ ምንድን ነው የምትዩ? ይሄን ሙዚቃ ጋበዝሽው ማለት እኮ ተሸናፊ መሆንሽን አመንሽ ማለት ነው። እስከ መቼ አየሽ? ልፍስፍስ ሴት ነሽ የምልሽ ለዚህ ነው። አንቺ ልፍስፍስ ነሽ። ሙዚቃ ካልቀየርሽማ በቃ ተሸነፍሽ እንደተለመደው ማለት ነው። ቀይሪ። ሄሎ ይሰማል አድማጫችን? በቃ ሌላ ሙዚቃ ይሆንልኝ። ይቻላል። ሰበበኛ ሰው በሚለው ይቀየርልኝ። ሰበበኛ ሰው ጸዲ። እንግዲህ አድማጫችን ሜላት ራሱን ያውቀዋል አለችው። ሰው ሰበበኛ ሰው የሚለውን የጸዲን ሙዚቃ ድርሱልኝ ብላለች። እኛም ከፍ አድርገን እናስደምጣለን። አትሆንም ለኔ ካንተ በላይ ነው ለኔ የሚገባው። ምን ማለት ነው? ምንድን ነው ትርጉሙ? አየህ መጀመሪያም ሌላ ወንድ ለምዳ ነው ማለት ነው እንደዚህ የምትሆነው። ሰበበኛ አለች ጭራሹ ነው። የመልስ ምትም ያስፈልግሃል። ዝም አትበል። ይሄ ነው ውስጥ ገብተን ደግሞ የተቀጣጠለው እሳት እንዴት ቱግ እንደሚል እንመለከታለን። ፎሎ አድርጉ ኑ። እንግዲህ እንዳያችሁት ነው። አንድ ነገር ውስጥ ችግር ውስጥ ከገባን በኋላ ችግሩን በአጭሩ መቅጨት እየቻልን ወይም ደግሞ በእልህ ይሄ እነዚህ እልህ፣ ቅናት ምናምን የሚባሉት እንግዲህ ከክፉ መናፍስት የሚመጡ ነገሮች ናቸው። ክፉ መንፈስ ነው እንደዚህ አይነት ነገሮችን ውስጣችን እንዲዳብሩ እንዲያድጉ የሚያደርጋቸውና ያንን ነገር በአጭሩ አስቀርቶ ወይ በይቅርታ ሊሆን ይችላል፣ ሰዎችን በመካስ ሊሆን ይችላል፣ በተለያዩ ነገሮች ማስቆም እየተቻለ ያንን ነገር ግን በጣም በቃ እንደውም እየተባባሰ እንዲሄድ የሚያደርጉ ነገሮችን እናደርጋለን። እና እነዛ የምናደርጋቸው ነገሮች ሪሊ አውቀናቸው ወይ ነው የምናደርገው? ይቅርታ ብንል በአንዴ ሁሉንም ነገር የሚያስተካክለውን ሰላም የሚፈጥረውን ነገር እያባባስን በጣም ወደ ትልቅ ችግር ውስጥ እንከተዋለን ማለት ነው። እና በጣም በቃ እኔ እንጃ ይህንን ቪዲዮ የሰራችሁ ልጆች በዚህ አጋጣሚ በጣም አድርጌ ነው ማመሰግናችሁ። ምክንያቱም በደንብ በቃ ይሄ አስተኩሮ ላየው አስተውሎ ላየው እነዚህ ቪዲዮዎች ብዙ ነገር ይማርባችኋል ብዬ አስባለሁ። በትዳር ውስጥ ያለ፣ በጓደኝነት፣ በስራ በተለያዩ ሁኔታዎች ውስጥ ያላችሁ ሰዎች እነዚህን ቪዲዮዎች አይታችሁ ህይወታችሁን በሆነ መንገድ ብታስተካክሉ፣ ይቅርታ ማለት ያለባችሁ ሰው ካለ ይቅርታ እንድትሉ፣ ያስቀየማችሁት ሰው ካለ ያንን ሰው እንድትከሱ እና ወደ መልካም ነገር እንድትሄዱ እንግዲህ የኔ ምክሬ ነው። እግዚአብሔር ደግሞ እንዲረዳችሁ ጸሎቴ ነው። በመጨረሻ አንድ ቪዲዮ አሳያችሁና እዚህ ቪዲዮ ላይ ደግሞ የሆነ ነገር እንላለን። እስኪ ቪዲዮ እንየው። ለማንኛውም ያበሻ ወሬ ወይ ያበሻ ስብከት ልበለው አትስማ፣ እኔ አትበል፣ አንተ ማነ አንተ ልትታይ ነው ወይ ይሏል። አዎ ልታይ ነው። ለምሳሌ እኔ ዛሬ እንዲህ ወርቅ አዘቦ ለብሼ የመጣሁት እንድታይ ነው። አንተ ልትታይ ነው ወይ ይላል። እንዴ 9 ካሜራ የገጠምኩት ማን እንዲታይ ነው? ቴሌቪዥን እየከፈልኩ ምጮው ማን እንዲታይ ነው? በእኔ መታየት ውስጥ የሚታይ አምላክ አለኝ። በለምስ አሁን እንግዲህ እንደዚህ አይነት ቪዲዮዎችን ሳይ አንዳንድ ጊዜ ያው ማለት እነዚህ ሰዎች መጽሐፍ ቅዱስ ይዘናል ብለው ነው እዛ ላይ ወጥተው ሰው የሚያስተምሩትና ከመጽሐፍ ቅዱሱ ጋር በጣም የሚላተሙ ሀሳቦችን ደግሞ በዛው ልክ ሲያነሱት ያላችሁና እኔ እንድታይበት ነው ምናምን እያለ የሚያነሳቸው ካለባበሱ ጀምሮ ከእያንዳንዱ ነገር ላይ ከገጠመው ካሜራ ምናምን ልታይበት ነውና
ግን አለ በእኔ ውስጥ የሚታይ አምላክ ስላለ ነው። ይሄ አሁን አንተ መጀመሪያ ማስቀደም ያለብህ አንተ ከመታየት በፊት በአንተ ውስጥ ወይ በአንተ ላይ እየሰራ ያለው አምላክ መታየት አለበት እንጂ እኔ እንድታይበት ነው ብሎ መነሳት በራሱ በመጀመሪያው ምክንያቱም መጽሐፍ ራሱን ዝቅ ዝቅ የሚያደርግ ከፍ ይላል ስለሚል መጽሐፍ አንተ ደግሞ ራስህን ከፍ አድርገህ ከዛ ግን በእኔ ውስጥ የሚታይ ያለ ይሄ ሰውን የምትሸውደው ነገር በጣም ይቀድመኛል እና ዝም ብሎ አሜን የሚሉ ሰዎች ደግሞ ያው ብዙ ስለሆኑ በእርግጥ እንግዲህ በአንተ ውስጥ እንደው እግዚአብሔር የሚታይ ከሆነ በሱዳንኛ ዘፈን እየጨፈርክ በአንተ ውስጥ እግዚአብሔር እየታየ ነው። በጣም ያሳዝን እኮ ነው። እና አንዳንድ ጊዜ እንደው ከቀልብ ሆነው የሚሰሙ ሰዎች የሉም እንደ ዛ ቦታ ላይ ብዬ አስባለሁ። ምክንያቱም አይዶን ነው እንዴት የሁላችን አረዳድ ሊለያይ ይችላል። ግን አንዳንድ ኢመንት የሆኑ ነገሮች ወይም ደግሞ መጽሐፍ ቅዱስ ከፍቶ ያነበበ ሰው እሱ ከተናገራቸው ነገሮች አንጻር ሲታዩ በጣም የተፋለሱ ናቸው እና እንግዲህ በመጽሐፍ ቅዱስ የምናውቃቸው ብዙ ቅዱሳን ሰዎች አሉ እና እነዛ ቅዱስ የሆኑ ሰዎች ለአምላክ ሲሉ ምን አይነት ሲቹዌሽን ውስጥ እንደተገኙ ራሳቸውን እንዴት አድርገው ራሳቸውን መስዋዕት እንዳደረጉ ከፍ ብለው ሳይሆን ዝቅ ብለው እንዳሳዩ እንጂ እግዚአብሔር በእኔ ውስጥ አለና እኔ ከፍ ብዬ መታየት አለብኝ አለ አንድም መጽሐፍ ቅዱስ ውስጥ ታሪክ ሰምቼ አላውቅም። እንደዚያ ያሉ ሰዎች እንደወደቁ እንጂ ከፍ እንዳሉ አልሰማንም፣ አላነበብንም። ስለዚህ እኔ በስተመጨረሻ ምለው አሜን የምትሉ ሰዎች ለምንድን ነው ይሁን ይደረግ አሜን የምትሉት? ያን ለራሳቸው ትመልሱ ደስ ይለኛል። እንግዲህ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እንድታደርጉ ነው። በሳምንቴ ተመልሼ እመጣለሁ። እስከዛው መልካም ሳምንት